አይ ሰላም የአምስት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለማን እኔ በጣም ደህና ነኝ አለው። ዛሬ ተመልሼ ወደ እናንተ በቪዲዮ ተመልሰን መጥተናል ማለት ነው። ያው ከዚህ በፊት በሪከርድ ነው በድብቅ ከካሜራ ጀርባ ነበር የሚያወራው። ከዚህ በኋላ ደግሞ በካሜራ ፊት ለፊት ነው የሚያወራቸው ማለት ነው። ያው እኛ በሹራብ ተሸፋፍነናል። ክርምት ነው፣ ዝናቡ ኢትዮጵያ ውስጥ አትጠይቁኝ። አብርሽ ሰርግ ጠርቶኛል እና ዛሬ ፏ ብዬ ሞቅ ደመቅ ብዬ ነው መሄድ የምፈልገው። በነገራችን ላይ የአብርሽና የሂሩታ ነገር ማለት ነው ምንም በጣም ነው ነገሩ መስከካል እንደዚህ እና ለምን መሰላችሁ የእሳቸው ኮት ከላይ ያለ እና ባለፈው ሊሄድ ነው ቢላ ግን በነገራችን ላይ እኔም ሴት ነኝ፣ የሴት ልጅ እናት ነኝ። ሂሩታን የራስህ ነገር አለ። ሂሩታን እያለቀሽ እድሜሽን ጭረሽ ተብላለች እንዴ? እንዴ ምን የመዳም በጎች የሂሩታ በጎች ትባላል። ሂሩታ ራሷ ሎርማን በግ ነች እኮ ከበግ ምንም አትተናነስ አልቃሻ ሴት ነች። ግን ለምንድን ነው የምታለቅሰው? ያንን ገንዘብ ሚሊየርን ለመሆን ነው? ቢሊየርን ለመሆን ነው? ምን ለመሆን ነው? ቁጥሩን አላውቅም፣ ብዙ አልተማረም። ለዛ ምን ለመሆን ነው ሁሉ የምታለቅሰው? ባልዮ ሹፌር ሆኖ እየሾፈረ እሷን የፈለገችበት ቦታ እያደረሰ እሷ ለምን ማልቀስ አስፈልግ? ኢየሱስ በናቱ ይተካል። እሱ ገንዘብ በናቱ ማለት ነው። 666 ናቸው እነሱ ሁለት። በነገራችን ላይ እንደዚህ ካልሆናቸው ብዙ ጊዜ አለ ጥሩ አይደለም። ሚዲያ ላይ ሲተጡ እንደዚህ ተቀብታችሁ መውጣት አለባችሁ። ይሄም አባ ጸጉሬ ነው፣ አባ ጮጋራዬ ነው። መጀመሪያ ነበር ማስተካከል መግባት ነበር። እንደዚህ ከአሁን በኋላ እኔ ምን ይቀርብኛል? አግብቻለሁ። ወይኔ ቀለበቴ፣ ወይኔ በላቸው። እንዲህ ረስቼ ቅድም የሆነ ነገር ልስራ ወጣትና አግብቻለሁ። ምናልባት የምትፈልጉኝ ካላችሁ አለኝ ለማለት ላይ ነው። እንደዚህ አልተቀባበሽም ምናምን ካላችሁ እዚህ ጋር ቢቀባም ያው ለእናንተ ለማመር ሰው ለራሴ ፋብልጭ ለማለት ነው። እና ሂሩታ ስርዓት ይኖርሽ፣ ዝም ብለሽ አታልቅሽ። ማታ ደግሞ አብርሽ አቤል ሚሉት ልጅና የራስን ወንድም ይዘው መጥተው ትላንት የተሰራ ቪዲዮ አየታተለ ወዷ እየነፋ መጥተዋል አለ። ሆድ ይነፋል አይባልም፣ እየረገዘች ወዷ እየገፈ ነው የሚባለው። ሆዷ እየነፋ ስለመጣ የእሷ አሁን 8 ወር 6 ወር ቢሆናት እስከዛ ድረስ ምናምን አለ አውቆ ያሰሩት አውቋተኛ ቢቀሰቅሱ አይነሳም የሚባል ተረት አለ። ራሳቸው ደግሞ ከደረጃ ስትወርዱ አይታችሁ ከሆነ በደንብ ባዶ ሻንጣ ነበር ይዘው የወረዱት። በኢየሱስ ውርጉዝ ሆነው እንኳን ለማልቀስ ያላት ፍቅር አላውቀውም ምን እንደሆነ። ለእኔ ጥያቄ ነው፣ ለእናንተ ምን እንደሆነ ባላውቅም ነው። እና አንወሻሽ። ብሩኬና ሃይሚም ደግሞ ምን እየሆኑ ነው? እየዋሹ ነው። ግልጽ ናቸው። ያንን ሰውዬው ትላንትና ጉንጩን በቦክስ አለው። ከዛ ዳና ምንም አልሆነም። እና ሂሩታዬ ለእኛ ሎርማን በግ እንጂ አታልቅሽ። ስታለቅሽ ደግሞ ምንም አያምርብሽም። ዝም ብለሽ እንደኔ ጠንካራ ሴት የለም፣ እንደኔ ቻይ ሴት የለም። ምን ጠንክረሻል እንጂ በለቅሶ ጠንካራ ነሽ እንጂ ሌላ ምን አደረግሽ ነገር አለ? አልቅሰሽ የምታገኝ ገንዘብ ጥንካሬ ነው? በሌላ ነገር ሰርተሽ እንትን ብትይ እኛ ቪዲዮችሽን አናይም ብለናል። ተመልካች አጥተሻል። አቺበት አታልቅሽ። ለቅሶ በእርግዝና አያምርም። አሁን ሆድሽ እየነፋ ነው፣ ሆዷ እየነፋ ነው አለ ባልሽ። ሆድሽ እየነፋ ስለሆነ አንቺ መትነፋነፊ ተይ፣ መተው ነው የሚሻለሽ። አሁን ለአንቺ ቪዲዮ ለመስራት ነው የሚተኛበት ሰዓት ነው እያቃጠልከዋለሁ። አይንሽ ይቃጠል፣ ድሮን ተቃጥለሻል። ሴት አሰዳቢ ነሽ። ግን ለባል እንዳንቺ ያለቀሰ ሴት አይቻልም። አብርሽ ብሄድ ሌላ አብርሽ አይመጣም፣ አብርሃም አይመጣም፣ አቤል አይመጣም፣ ዳንኤል አይመጣም። ምን ነው ከሱ ውጪ ሙጭጫለሽ? እሱ በቃ ተፈላጊ ነው ብለሽ ነው።
ለራሱ ላጩ እያደረገ የሚያወራ ሰውዬው፣ አንቺ እዚህ ላይ ደግሞ ንጉስ አድርገሽ ስንት አሉ። እኛ አላወረንም አላወጠንም እንጂ የኛዎችን ብታይ ምን አባሽ ልትሆኝ ነው? እያወራ ላጩ የሚያንጠባጥ ወንዝሽ ደግሞ እዚህ ጋር ትነፋነፋለች። ነፍጣ አስጠለሽ፣ አንገሸገሽኝ፣ እንደውም ደበርሽኝ። ንገርሽ የምሬ ነው። ባቴሙ ሲሪየስ የሆነ ማለት ቪዲዮ እየሰራው ምናምን ስለሆነ ሳይሆን ደበረችኝ። በፊት ታዘዝኝ ነበር፣ ግን ድራማም ልክ አለ። እሱ እየሾፈረ መኪና ውስጥ ነው። የምር እሱን ፎቶ አመጣላችኋለሁ። እሱ ገቢ ነው መኪና እየሾፈረ፣ እሷ ባዶ ሻንጣ እያለቀሰች ብታጀራ ሊሄድ ነው። ስትፈልጊ ለምን ሲኦል አትሄጂም? እኛን ይመለከታል። ብታጀራ ሄድሽ መጣሽ፣ አይ ዶንት ኬር። እኔ ስለአንቺ ምንም አይመለከተኝም። መጀመሪያ ላይ የሆነ እውነት ሲሪየስ ምናምን መስሎኝ እሱ ላይ እየፈረኩ ነበር፣ ግን ሁለታችሁም ማለት ነው ለምን ዝም አልኩ መሰላችሁ? ግቢ እየተንኳኳ ነው። አሁን ደግሞ ሌባ በስተዋል። እና ይሄን ይመስላል። ለማንኛውም እና ያን ይመስላል ቤተሰብ። ለምን ዝም አልኩ መሰላችሁ? ማለት ሌባ በጣም ተበራክተዋል። ማለት ሰው እየተኛ ባለፈው ደግሞ ምን አረገ መሰላችሁ? ሰውየው ተኛ ሰዓት ሰውየው ተኝቶ ከእጁ ሰዓቱን ፈተው ወሰዱታል። ሳሎን መድኃኒት እየቀመሱ ግቢ እየከፈተ ነው። አሁን ደግሞ በር ስንኳኳ ነው ዝም አልኩት ማለት ነው። እና ሩታዬ አታልቅሽ፣ ቢታለቅሽ ማያምርብሽም። እንደ ስንት ነገር አለ አንቺ የምትሰራ ስራ። ለባል እይይዬ እያልሽ እንዳገባሽ እስከምታረጂ ለማልቀስ አሁን እንኳን አርግዣለሁ ብለሻል። ከሁለት ዓመት በኋላ እርግዝና ላይ ማልቀስ ለምን አስፈለገ? አታልቅሽ። ለማንኛውም የምትሰሩ ስራ ልክ አይደለም። ተመልሼ በሌላ ቪዲዮ እመጣለሁ። እኔ ግን ዘና ፈታ ለማድረጋቸው ነበር መጣሁት። ሀሳብ የሚቅደም አይደለም ግን ባላችሁበት ኒኩ ማለት ነው።